ሰላም እንዴት ናችሁ? በነገራችን ላይ እኔ እውነተኛ ሰው አይደለሁም። በኤአይ የተሰራው አቫተር ነኝ። እንዴት ፍሪ ኤአይ ቱሎችን ብቻ በመጠቀም እንደኔ አይነት አቫተር ክሬት ማድረግ እንደምትችሉ በሚቀጥለው ቪዲዮ አሳያችኋለሁ። ለዛሬ እንዴት ባክግራውንዳችንን በቀላሉ ስልካችንን ብቻ በመጠቀም መቀየር እንደምንችል ላሳያችሁ። በቅድሚያ ቪዲዮአችንን ስናዘጋጅ ማድረግ ስላለብን ጥንቃቄዎች እናውራ። ቪዲዮአችንን ስንቀርጽ ባክግራውንዳችን ወጥ የሆነ ከለር ላይ ቢሆን ተመራጭ ነው። ሁለተኛ ደግሞ ቪዲዮአችንን ስንቀርጸው ከባክግራውንዳችንን ትንሽ ራቅ ብለን ወይም ደግሞ ክፍተት እንዳለን እርግጠኛ መሆን አለብን። ምናልባት ዙም ኢን ኦር ዙም አውት ማድረግ እንኳን ብንፈልግ በቀላሉ እኛን ሳነካ ባክግራውንዳችን ላይ ማስተካከል እንችላለን። ቪዲዮአችንን ሪከርድ አድርገን ከጨረስን በኋላ በመቀጠል ደግሞ ባክግራውንዳችንን እናዘጋጃለን። ባክግራውንዳችን ፎቶ ወይም ደግሞ ቪዲዮ ማድረግ እንችላለን። ለዚህም ያዘጋጀነው ባክግራውንድ ከሌለን በቀላሉ ኤአይ ቱሎችን በመጠቀም ማዘጋጀት እንችላለን። የምንፈልገው ባክግራውንድ ፎቶ ከሆነ ድሪሚና ኤአይ ላይ፣ ቻትጂፒቲ ላይ ወይም ደግሞ ጉግል ኤአይ ስቱዲዮ ላይ ናኖ ባናናን በመጠቀም የምንፈልገውን ኢሜጅ ዲስክሪፕሽን በመስጠት ጀነሬት እንዲያደርጉልን ማድረግ እንችላለን። ባክግራውንዳችን ቪዲዮ እንዲሆንልን ከፈለግን ደግሞ በነፃ ቪዲዮ ጀነሬት የሚያደርጉልን ኤአይ ቱሎች ጋር በመሄድ በተመሳሳይ መንገድ የቴክስት ፕሮምፕት በመስጠት ቪዲዮአችንን ጀነሬት እንዲያደርጉልን ማድረግ እንችላለን። ለዚህም ደግሞ እንደነ ግሮክ ኤአይ ወይም ደግሞ ድሪሚና ኤአይን መጠቀም እንችላለን። ሌላኛው አማራጭ ደግሞ ፍሪ የሆኑ ፎቶና ቪዲዮዎችን ወደምናገኝባቸው ፕላትፎርሞች በመሄድ ዳውንሎድ አድርገን መጠቀም እንችላለን። ለምሳሌ እንደነ ፒክሳቤይ እና ፒክሳቨርስ ላይ የምንፈልገውን ፎቶ ወይም ደግሞ ቪዲዮ ሰርች በማድረግ ዳውንሎድ አድርገን መጠቀም እንችላለን። ቪዲዮአችንና ባክግራውንዳችንን አዘጋጅተን ከጨረስን በኋላ ወደሚቀጥለው ስቴፕ እንሂድ። በዚህ ቻናል ላይ ስለ ዩቲዩብ አውቶሜሽን እና ሞኔታይዜሽን መጠንቀቅና ማድረግ ስላለብን ስትራቴጂዎች፣ ስለ ፌስለስ ኮንተንት ቻነሎች እንዲሁም ስለተለያዩ ኤአይ ቱሎች እናያለን። አዳዲስ መረጃዎች ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ያላችሁን ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። ስልካችን ላይ ፕሌይ ስቶር ጋር በመሄድ ኢንሻት ቪዲዮ ኤዲተር ዳውንሎድ እናደርግና ከፍተን ቪዲዮ የሚለው ላይ ክሊክ እናደርግና ኒው እንለዋለን። መጀመሪያ ማድረግ ያለብን ነገር ባክግራውንዳችንና ቪዲዮአችንን ርዝመታቸው እኩል መሆኑን ማረጋገጥ አለብን። ስለዚህ አፕሎድ ከማድረጋችን በፊት እሱን እናስተካክላለን። በመቀጠል ባክግራውንዳችንን እንዲሆንልን የፈለግነው ቪዲዮ ወይም ደግሞ ፎቶውን እንመርጣለን። እኔ እዚህ ጋር ቪዲዮውን የመረጥኩት። ቀጥለን እዚህ ጋር እንደምታዩት ዋተርማርክ አለው። ስለዚህ ዋተርማርኩን ለማጥፋት ኤክስ የሚለው ላይ ክሊክ እናደርግና ፍሪ ሪሙቨር የሚለውን እንጫናለን። ከዛ ዋተርማርኩን አጠፋን ማለት ነው። ቀጥለን ቪዲዮአችንን ለመጨመር ፒአይፒ የሚለው እዚህ ጋር ክሊክ እናደርግና ቪዲዮአችንን እናስገባለታለን። ፉል ሳይዝ እንዲሆንልን እዚች ጋር ክሊክ እናደርገውና በመቀጠል ወደዚህ ወደ ጎን ስክሮል በማድረግ ከት አውት የሚለው ላይ ክሊክ እናደርጋለን። ቀጥለን አሁንም ከት አውት እንለዋለን። ባክግራውንዳችንን ሪሙቭ አረግን ማለት ነው። ቪዲዮአችንን ከተዘጋጀ በኋላ ቀጣዩ ኤክስፖርት ማድረግ ነው። ኤክስፖርት የሚለው እዚህ ጋር ክሊክ ስናደርግ ሪዞሉሽኑን ያስመርጠናል። ሪዞሉሽናችንን ሃይ ሪዞሉሽን እንዲኖረው ስለሆነ የምንፈልገው 4K የሚለውን እንመርጣለን። ከዛ ኤክስፖርት እንለዋለን ማለት ነው። በዚህ መንገድ በቀላሉ ባክግራውንዳችንን ሪሙቭ ማድረግ እንችላለን። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያሳውቁኝ። በሚቀጥለው ቪዲዮ እንገናኝ።